ያለው ሰው ይሄ ጨረቃ ምን ሆኖ ነው የተንጠለጠለው ብሎ ካልጠየቀ እኔ በጣም ነው ማዝነው። እንዴት አትጠይቁም? ይሄን የሚያካክል ፀሐይ፣ ይሄን የሚያካክል ኮከብ እንዴት አይወድቁብንም? መልሱልኝ ሳይንቲስቶች፣ እንዴት ነው የማይወድቁት? ይሄው ከአዳም ጀምሮ እነ መሬት ይዞራሉ፣ እነ ሜርኩሪ ይዞራሉ። ሹፌር አላቸው ወይ? የእግዚአብሔር ቃል ግን ሲናገር ምንድነው የሚለው? ቀኑ እንኳን በትእዛዝህ ይኖራል። ቆላስይስ 1:15 ፍጥረት በሱ ተጋጥሟል። አይገርምም? በእውነት ይሄው ከአዳም ጀምሮ መሬት ትዞራለች በአመት አንዴ። እግዚአብሔር ይመስገን። ለዚህ ነው በክረምት በጋ በልግ ጸደይ ምናምን የሚባሉት የሚመጡት። ይሄን ፕሮግራም ፕሮፌሰር ነው ያወጣው። አሁን ክረምት ነው፣ አሁን ጨለማ ነው፣ አሁን ፀሐይ ማን ያለው? ምን እንደሚል ታውቃላችሁ? የቆላስይስ ጸሐፊ ፍጥረት በጠቅላላ በእናንተ አባት ተገጣጥሟል። ዕብራውያን ጸሐፊ ሲናገር በኃያል ቃሉ ወይም በስልጣን ቃሉ ደግፎ ይዟል። ምሰሶ ሆኖ ያለው የእናንተ አባት ቃል። ባለፈው ጌሴም ጋዜጣ ላይ ይሁን መጽሔት ላይ ሳነብ ምን እንዳሉ ታውቃላችሁ? መሬት ዝሆን ነው የተሸከማት አሉ። ኢንዱይዝም የሚባሉት አያሳዝኑ? ዝሆን መሬት ላይ እንጂ መሬት ሲሸከም ይውስጥ አይነት ዝሆኖች ጭንቅላት ለጭንቅላት ተጋጥመው መሬት እዚህ ላይ ነች። መሬት ደግሞ ኤሊ ላይ፣ ኤሊ ደግሞ እባብ ላይ። አስደናቂ ሰርከስ ብየዋለሁ። ሳይንስ ግን አረጋግጧል መሬት ስር ምንም እንደሌለ። ከጥበበኞች ሁሉ ሰውሮ ከሁሉ ለምናን ስለኛ ግን መሬትን የደገፈ ነገር ገብቶናል። ኃያል ቃል መሬትን የሚበላልጡ ትላልቅ ኮከቦች አሉ። ዛሬ ማታ እየመጡ ነው መፍትሄ አድርጉ ተብሎ ቢነገራችሁ የት ነው የምትገቡት? በሬዲዮ ፋኖቼ መሬትን የሚበልጥ አንድ ትሩትሪ የሚባል ኮከብ እየመጣ ነው። መፍትሄ ኬንያ ነው የምንሄደው፣ ኡጋንዳ ነው፣ ዚምባብዌ ነው፣ ነገሩኛ አሜሪካ ነው። የት ይከዳል? መሬትን ከበለጠ አገር አለኝ በሰማይ ምናምን ሁሉ የለም። ቀብር ስነ ስርዓት የለም። እያንዳንድ እድል የደረሰው ነው በዳር ቢጭ በሚለው ሃምበርገር ነው ምን ነው አይደል ወዳጆች? ግን የሚገርመኝ ፍጥረት በስነ ስርዓት እንዲዞር አይደለም። ቬነስም ስነ ስርዓቷን ይዛ ሜርኩሪም አይጋጩም እኮ ሃይ ነው በስነ ስርዓት ይዞራል። ስንት አመታቸው? ሰው የሚነዳው ታይታኒክ ራሱ መቼም አይሰምጥም ይሄ አደገኛ ነው አሉ ሳይንቲስቶቹ። ሲነዱት ወዲያው በረዶ ላይ ወጣ። ፍሬቻ እያሳየ ስንት ይጋጫል ሰው። አውሮፕላን ክራሽ የምናምን ክራሽ የሚሉን እንኳን እየተነዱ እነዚህ ፍጥረታት ማንም የማይነዳቸው እንደ ስነ ስርዓት ይዘው ዘላለም ይዞራሉ። የኔ አባት በቃሉ ደግፎ ይዟል። እሰይ ሃሌሉያ። ደግፎ ይዟል። ፍጥረት በሱ ተደግፏል። እያንዳንዳችሁ ስትጠኑ አይደል አናቶሚ የሚባለው 60% ውሃ አይደል? ሰው በሙሉ 60% በላይ ውሃ ነው። በእውነት ነው የምልህ። እኔ ወለጋ ነኝ፣ እኔ ተቆጫ፣ እኔ መሬ፣ እኔ ደሬ የሚለው በሙሉ ብራዘር ወተር ነው። በእውነት የደገፈ ቃል ስላለ ነው እንጂ ቋንቋ ከላይ ላይ ቢሰበሰብልህ በሳፋ አትቀደም። እሺ ብለህ ነው የምትቀረው። ስለዚህ እኮ ነው ሰው በሚመካበት እኛ ማንመካው። የሚመካ በደጋፊ ቃል ይመካ። ሃሌሉያ። ያቆመን ዘር አይደለም፣ ያቆመን ወገን አይደለም። እኛ ቤት ድጋፍ የሆነ የእግዚአብሔር ቃል ነው። ለዚህ ነው ይገፉናል አንወድቅም፣ ይገፉናል አንወድቅም፣ ይገፉናል ይብስብናል። እግዚአብሔር የደገፈው በቃሉ የደገፈው ሰው መቼም አይወድቅም። ስለዚህ አጎቴን እግዚአብሔር አጎት አስነሳልኝ፣ እትዬን ትራና አስነሳ። እኛ ማንንም አያስነሳልን፣ ቃል ይላክልን። ቃል ቤትሽ ካለ የዘመመው ጎጆሽ እንደገና ይቆማል። የዘመሙ ትዳሮች ይሰራሉ። የፈራረሱ ነገሮች እንደገና ጉልበት ያገኛሉ። የእግዚአብሔር ቃል ይደግፋል አይደል? በእውነት እኮ ነው። የሚገርም እኮ ነው በእውነት። እኔ ሃይድሮጂን ነው ምናምን የሚባል አየር አለ አይደለም? ሃይድሮጂን፣ ኦክሲጂን ታውቃላችሁ? እኛ ምን ተነፍሰው በሙሉ ኦክሲጂን። ዛሬ ጌታ የተመሰገነው በባዮሎጂ በኬሚስትሪ ነው መጣው። እግዚአብሔር ይባርከኝ። ሶስቴ ይሄ ሁላችንም